There's a question I've been sitting on since I started going down this UAP rabbit hole that I haven't addressed directly yet because I haven't figured out a reasonable way to frame it until now. እንደ አውሮፓውያን አቆጣጠር ህዳር 14 ቀን 2004 ዓ.ም በካሊፎርኒያ ባህር ዳርቻ ላይ የሚበሩ የዩኤስ ባህር ኃይል ታዋቂ አብራሪዎች የአየር ላይ በራሪ ህጎችን የሚጻረር እንግዳ አካል ተመለከቱ። ይህ አካል ያለምንም ክንፍ ሞተር ወይም ተንቀሳቃሽ አካል በሰከንዶች ውስጥ ከ60,000 ጫማ ከፍታ ወደ ባህር ጠለል ዝቅ ማለት ይችላል። ዩኤስኤስ ኒምትስ የጦር መርከብ ያሰማራቸው እነዚህ አብራሪዎች ያዩትን ነገር ዛሬም ድረስ በዓለም ወታደራዊ ታሪክ ውስጥ ታላቁና ያልተፈታው የይፎ ሚስጥር ሆኖ ቀጥሏል። But there's something about that program that I haven't seen a lot of coverage of. One of its internal research threads had a specific name called Project Consciousness. በዩኤስኤስ ፕሪንስተር የጦር መርከብ ላይ የነበሩ የራዳር ባለሙያዎች ከሁለት ሳምንታት ጀምሮ ሚስጥራዊ የአየር ላይ አካላትን በራዳራቸው ላይ ይመለከቱ ነበር። እነዚህ አካላት በሰከንዶች ውስጥ ከ60,000 ጫማ ወደ 50 ጫማ በመውረድ ለተወሰነ ጊዜ ይቆማሉ። የራዳር ሲስተሙ ይህንን መረጃ እንደ ስህተት እንዳይቆጥረው የተደረገው ፍተሻ ሁሉ አካላቱ እውን መሆኑን አረጋግጠዋል። They studied what the UAP did to the people that encountered them. And what the investigators found at the primary research site gave them specific reasons to take that question seriously. አብራሪዎቹ ዴቪድ ፍራቨን እና አሌክስ ዲትሪክ ወደ ስፍራው ሲደርሱ በባህሩ ላይ አንድ ታላቅ ኩበነት ተመለከቱ። ልክ ውሃው የሚፈላ ይመስል ነበር። ከዚህ ሁከት በላይ ነጭ የቲክታክ ቅርጽ ያለው ርዝመቱ 46 ጫማ የሚሆን አካል ያለምንም ሞተር እያረገገ ይንቀሳቀሳል ነበር። ፍራቨን ወደ አካሉ ለመጠጋት ሲሞክር አካሉ እንቅስቃሴውን በመኮረጅ በከፍተኛ ፍጥነት በመጥፋት ከአውሮፕላኑ ራዳር እይታ ውጭ ሆኗል። ፊዚክስ ሊቃውንት ይህ አካል እንዴት ይህን ያህል ፍጥነት ሳይሰበር ሊጓዝ እንደቻለ ያጠናሉ። አካሉ ምንም አይነት የአየር ግጭት፣ ድምጽ ወይም የሙቀት ምልክት አላሳየም። ይህ ማለት ወይም እጅግ የላቀ ወታደራዊ ኤሌክትሮኒክስ መደበቂያ ቴክኖሎጂ ነው፣ ወይም ደግሞ እስካሁን በሰው ልጅ ያልተሰበረ አዲስ የፊዚክስ ህግ ነው። ምርምሩ ወደፊትም ምን ሊያሳይ እንደሚችል አስተያየቱን በኮሜንት ያረጋግጡልን።